ጠቅላይ ሚኒስትር ዶክተር አብይ አህመድና የኬንያው ፕሬዝዳንት uhuruu keniyataan በተገኙበት ኢትዮጵያ ታሪካዊ ያለችውን ስምምነት ፈርማለች። ከ127 ዓመታት በኋላ በኢትዮጵያ የቴሌኮሙኒኬሽን ዘርፍን ለውጭ ተወዳዳሪ ኩባንያ ክፍት ማድረግ ያስቻለው ስምምነት ትናንት ተፈርሟል። ዓለም አቀፍ ጨረታውን በማሸነፍ በኢትዮጵያ ተጨማሪ ቴሌኮም አገልግሎት ሰጪ በመሆን ፈቃድ የተሰጠው ግሎባል ፓርትነርሺፕ ፎር ኢትዮጵያ ከኢትዮጵያ ኮሙኒኬሽን ባለስልጣን ጋር ነው ይፋዊ የሥራ ፈቃድ አሰጣጥ ፊርማውን ያደረገው። ሳፋሪኮም፣ ቮዳኮም፣ ሶሚቶሞና ሲዲሲ ግሩፕ የተባሉ ዓለም አቀፍ ኩባንያዎችና ተቋማት የመሰረቱት ትብብር በቅርቡ ወደ ሥራ እንደሚገባም ተነግሯል። ትብብሩን ከፈጠሩ የቴሌኮም ኩባንያዎች መካከል የቮዳኮምና ሳፋሪኮም ተወካዮች በኢትዮጵያ በቀጣዮቹ ዓመታት ጥራት ያለው አገልግሎትና የሥራ ዕድሎችን እንደሚፈጥሩ ተናግረዋል። We want our mobile networks to also create an impact of በቀጣዮቹ 10 ዓመታት ኩባንያችን ከ1 ሚሊዮን በላይ የሥራ ዕድሎችን ይፈጥራል። ከዚህ ባለፈ በዲጂታል ዘርፍ ስልጠናዎችን ይሰጣል። በሥራ ዘርፍ ውስጥ የልማት ፕሮግራምም ይተገበራል። በዚህም በቀጣዮቹ 10 ዓመታት ከ3 ሚሊዮን በላይ አነስተኛና መካከለኛ ኢንተርፕራይዞች ይሸጋገራሉ ብለን እናምናለን። The award of telecommunication license ለግሎባል ፓርትነርሺፕ ፎር ኢትዮጵያ የቴሌኮም ፍቃድ መሰጠቱ ግንኙነቱን በመጨመር አዳዲስ ዲጂታል ቢዝነሶችን በመፍጠርና የሥራ ዕድሎችን በማምጣት የኢትዮጵያን ዲጂታላይዜሽን ያፋጥናል። Creating new digital businesses and generating new jobs for citizens across the country. ቮዳኮም፣ ቮዳፎንና ሳፋሪኮም ኩባንያዎች በጋራ በዓለም አቀፍ ደረጃ ከ334 ሚሊዮን በላይ ደንበኞች አሏቸው። በዚህም በአፍሪካ ብቻ ከ180 ሚሊዮን በላይ ሰዎችን ማስተሳሰር ችለዋል። ኩባንያዎቹ በፈጠሩት ትብብር ወደ ኢትዮጵያ መግባታቸው ታዲያ በኢትዮጵያ የቴሌኮም አገልግሎት በብዙ እንደሚያዘምን ይጠበቃል። ቴሌኮምን ለውድድር ክፍት የማድረግ ውሳኔ ትልቅ የፖሊሲ ለውጥ ነው ያሉት ጠቅላይ ሚኒስትር ዶክተር አብይ አህመድ ግሎባል ፓርትነርሺፕ ፎር ኢትዮጵያ ወደ ሥራ ሲገባ በሁሉም መስክ መነቃቃትን እንደሚፈጥርም አንስተዋል። In agriculture, the backbone of Ethiopia's economy, የኢትዮጵያ ኢኮኖሚ የጀርባ አጥንት በሆነው ግብርና ለምሳሌ ብንመለከት ከግብርና ጋር የተያያዘ አገልግሎት ለአርሶ አደሮች ለመስጠት ያስችላል። ስለ እንስሳትም ሆነ ስለ አየር ጸባይ ተገቢ መረጃ በሞባይል ስልክ አማካኝነት በማድረስ ምርታማነትን ለማሳደግ ያግዛል። ዲጂታል ባንኪንግና የክፍያ ስርዓትን ለመዘርጋትም አዎንታዊ አስተዋጽኦ ይኖረዋል። ይህም በፋይናንስ ዘርፍ አሳታፊነትን ያሳድጋል። በትምህርቱም ቢሆን ትልቅ ለውጥ ይዞ ይመጣል። በኦንላይን የሚሰጡ ትምህርቶችን በመላው ሀገሪቱ ለማዳረስም ያስችላል። Online courses will be much more readily available and propagated electronically throughout the country. አዲሱ ኩባንያ በኢትዮጵያ ፈቃድ ለማግኘት $850 ሚሊዮን ከፍሏል። ኩባንያው 1.5 ሚሊዮን አዳዲስ የሥራ ዕድሎችን እንደሚፈጥርም ይጠበቃል። በቀጣዮቹ 10 ዓመታትም ከ8.5 ቢሊዮን ዶላር በላይ መዋለ ነዋይ ወደ ሀገር ያስገባል። ይህም የኢትዮጵያ ኢኮኖሚን በትልቁ እንደሚያነቃቃ ይገመታል። ጠቅላይ ሚኒስትር ዶክተር አብይ አህመድ በዘርፉ የተጀመረው ማሻሻያ በዚህ የሚያበቃ አይደለም ብለዋል። We will continue with the reform process in all sectors of the economy. በኢኮኖሚው ላይ በሁሉም ዘርፍ የምናደርገው ማሻሻያ እንቀጥላለን። ኢትዮ ቴሌኮምን በከፊል ወደ ግል ለማዞር ጨረታ ለማውጣት አሁን በመጨረሻ ደረጃ ላይ ደርሰናል። በዚህም የኢትዮ ቴሌኮምን 40% ድርሻ ለውጭ ኩባንያዎች ይሸጣል፣ 5% ደግሞ ለኢትዮጵያውያን። ሁለተኛውን የቴሌኮም ፈቃድ ለመስጠትም ሂደቶችን አጠናቀናል። ልክ እንደ መጀመሪያው ግልጽና አሳታፊ የጨረታ ሂደትን ተከትሎ የሚፈጸም ይሆናል። The second new nationwide telecom license ከግሎባል ፓርትነርሺፕ ፎር ኢትዮጵያ ትልቁን ድርሻ ይዞ ወደ ኢትዮጵያ የገባው ኩባንያ የኬንያው ሳፋሪኮም ነው። ለዚህም ነው የኬንያው ፕሬዝዳንት uhuruu keniyataan በፊርማ ስነ ስርዓቱ ላይ ለመታደም የመጡት። የሳፋሪኮም ወደ ኢትዮጵያ መግባት የሁለቱን ሀገራት ዘመናትን የተሻገረ ግንኙነት ይበልጥ የሚያስተሳስር እንደሆነም ፕሬዝዳንት uhuruu keniyataan ተናግረዋል። The decision therefore by your government የኬንያው ሳፋሪኮም ትልቁን ድርሻ ለያዘበት ግሎባል ፓርትነርሺፕ ፎር ኢትዮጵያ ለተባለው ጥምረት ፈቃድ ለመስጠት መወሰናችሁ በጋራ ተጠቃሚነት በዘለቀው ጉዟችን ትልቅ ቦታ የሚሰጠው ነው። historic moment in our cherished journey for mutual prosperity. Asante sana. ኢትዮጵያና ኬንያ ከቴሌኮም ባለፈ በቅርቡ በብዙ የኢኮኖሚ ዘርፎች ትስስራቸውን ያጠናከሩ ናቸው። ይህ ለዜጎቻቸው የተሻለ ነገን ይዞ እንደሚመጣ ፕሬዝዳንቱ ተናግረዋል። በዚህ ሂደት በኢትዮጵያ የተሰማራ ያለው ኩባንያ ከትርፍ የተሻገረ ዓላማን ይዞ እንዲገባም አሳስበዋል። I want to urge the consortium to remember የዘላቂ ቢዝነስ ግብ ሊሆን የሚገባው ለማህበረሰቡ ትርፍ መፍጠር ነው። ትብብሩን በዚህ አጋጣሚ ላሳስበው የምወደው
በደንበኞቻችሁና በእናንተ አገልግሎት ውስጥ በሚተሳሰሩ ሁሉ ላይ አዎንታዊ ለውጥ በማምጣት ማህበራዊ ኃላፊነታችሁን እንድትወጡ ነው። The lives of all your customers and the many millions who will be integrated into your service.